አረጋ ከበደ ወደ አዲስ አበባ ሌሊቱን መሸሻቸው ተነገረ። በመሃል ባህር ዳር እንዲሁም ከመኮዳ አቅራቢያ ፋኖ በሰርጎ ገቦችና በቀጥታ በፈጸመው ሁለት ኦፕሬሽን የክልል ከንቲባ ባለ ከፍተኛ ባለስልጣን አቶ መስፍን በላይነህ በቤታቸው ባሉበት ሲገደሉ በባህር ዳር ዙሪያ በተመሳሳይ ሰዓት በተፈጸመ ጥቃት የፋኖ ኃይሎች የመከላከያ ሰራዊቱን የአየር መቃወሚያ ዙ 23 አውድመውታል ተብሏል። ዝርዝር ዘገባም አሰናድተንበታል። ወዲህ በወሎ ግንባር በተመሳሳይ ከባድ ውጊያ ሲደረግ መከላከያ ሰራዊቱ ሊቋቋም የማይችል መብረቃዊ ምት ሲደርስበት በመቶዎች የሚቆጠሩ ላይመለሱ ማሸለባቸውም ተሰምቷል። ከከባድ እስከ ቀላል መሳሪያዎችም ፋኖ እንደ ጉድ ማርኳል። ዝርዝር ዘገባም ይዘናል። ወዲህ የመከላከያ ሰራዊቱ ቤተሰቦች በግልጽ አደባባይ ወጥተው መንግስትን መቃወም መጀመራቸው ተሰምቷል። በቪዲዮ እናስመለክታችኋለን። በሌላ በኩል በሱዳን ድንበር የሚደረገው ውጊያ ሲቀጥል የአልቡርሃን ጦር የአብይ አህመድንና የሐመቲን ደጋሎን የአርኤስኤፍ ጦር ጥምረትን እያሽመደመደው ነው ተብሏል። ዝርዝር አለን። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾች፣ ከላይ የሰማችሁትን አርዕስተ ዜናዎችን ጨምሮ ሌሎች በርካታ መረጃዎችን አጠናክረን ይዘን ቀርበናል። ይህ አንበሳ ዜና ነው። ቻናሉ አዲስ ስለሆነ ቻናሉን ሰብስክራይብ በማድረግ ተወዳጁን እያለን ቪዲዮን ላይክ በማድረግ እንዲሁም ኮሜንት ላይ ድል ለህዝብ ልጆች እየተመኛችሁ ሐሳብ አስተያየታችሁን እያጋራችሁን እስከ ፍጻሜው አብራችሁን ቆዩ በማለት በቀጥታ ወደ መረጃዎቹ ቀዳሚ ወዳደረኩት ጉዳይ አልፋለሁ። የሰሜኑ ጦርነት እየተባባሰ ስለመምጣቱ እየተነገረ ነው። የሱዳን የፈጥኖ ደጋፍ ሰጪ ኃይል አርኤስኤፍ ከደቡብ ሱዳንና ከኢትዮጵያ መከላከያ ሰራዊት ጋር በመቀናጀት በኢትዮጵያ ድንበር አቅራቢያ ከሱዳን ጦር ጋር ከፍተኛ ግጭት ውስጥ እንደሚገኝ ተሰማ። በተለይም ከአሶሳ ከተማ በቅርብ ርቀትና በብሉ ናይል ግዛት ውስጥ የሚካሄደው ውጊያ ተፋፍሞ የቀጠለ ሲሆን የሱዳን ጦርም በኢትዮጵያ ሰራዊት ላይ ጥቃት ለመሰንዘር እየተዘጋጀ መሆኑን የሚጠቁሙ መረጃዎችም እየወጡ ናቸው። በአልቡርሃን የሚመራው የሱዳን ጦር ወደ ኢትዮጵያ ድንበር እየተስፋፋ መሆኑን የሚያሳዩ መረጃዎችም ወጥተዋል። የሱዳን መንግስት በኢትዮጵያ ድንበር አቅራቢያም ፈጸምኩት ባለው ጥቃት ሁለት የሱዳን ፈጥኖ ደራሽ ጦር ካምፖችን ከጥቅም ውጭ ማድረጉንም አስታውቋል። እንዲሁ ቅዳሜ ዕለትም የኢትዮጵያ መከላከያ ሰራዊት ወታደሮች የሚጠቀሙባቸውን ከባድ መሳሪያዎችን ጨምሮ በርካታ የአገዛዙ ወታደሮችን በድሮን መደብደቡም ይታወሳል። የሱዳን ፈጥኖ ደራሽ ጦርም በርካታ የድሮን ጥቃቶች መፈጸሙን ገልጿል። ለኢትዮጵያ ቅርብ በሆነው የሱዳን ብሉ ናይል ግዛት ከባድ ውጊያ እየተደረገ ይገኛል ሲሉ ከቦታ የሚገኙ የመረጃ ምንጮችም እየገለጹ ነው። አብይ አህመድ ከፈጥኖ ደራሹ ጋር ሆኖ የሚዋጋውን ውጊያ እንዲያቆም ከአልቡርሃን በተደጋጋሚ ጊዜም የማስፈራሪያና የማስጠንቀቂያ መልእክቶች ቢደርሱትም አሻፈረኝ በማለቱ የሱዳን ጦር የአብይ አህመድን ጦር ጭምር መደብደብ መጀመሩ አስገራሚ ሆኗል። በሐመቲን ደጋሎ የሚመራው ፈጥኖ ደራሽ ኃይሉና የአብይ አህመድ ጥምር ጦር ከሱዳን የአልቡርሃኑ ጦር ጋር ከባድ ፍልሚያ እያደረጉ ሲሆን ሁለቱ ኃይሎች ስትራቴጂክ ስፍራዎችን ለመቆጣጠር ከባድ ተጋድሎም እያደረጉ ነው። የሱዳን መንግስት ከትላንት በስቲያ ጀምሮ ወደ ኢትዮጵያ ድንበር ተጨማሪ ጦርና መሳሪያዎችንም እያስጠጋ ይገኛል። አብይ አህመድ የኢትዮጵያ ሕዝብ በማያውቀውና በማይመለከተው ጦርነት ለአረብ ኤምሬት ጥቅም ለማስጠበቅ ሲባል ኢትዮጵያን ወደማይመለከታት ጦርነት ስቦም ከቷታል። መዘዙም የከፋ የሆነ ነው። ወደ ቀጣዩ ዘገባ ስናልፍ መንግስት በውጊያ የሞቱ የመከላከያ ሰራዊት አባላትን ለቤተሰቦቻቸው መርዶ ከመንገር ይልቅ በሚስጥር ሞታቸውን እየያዘ እያፈነ መሆኑን የሟች ቤተሰቦች አስታወቁም። የልጆቻችንን ሞት ከፋኖ እየሰማን ነው፣ ሰራዊቱን ስንጠይቅ አይመለከተንም አናውቅም እያለ መልስ እየሰጠን ነው ሲሉ ልጆቻቸው በውጊያ የተገደሉባቸው የመከላከያ ሰራዊት አባላት ወላጆች እየተናገሩ ነው። ፋኖ ነው አንስቶ ልጅሽ ተሰውቷል፣ ልጅሽን ገለነዋል፣ ሊዋጋን ሲመጣ ብሎ ጎንደር አጅሬ ተራራ ላይ ነው ያለው የተሰዋ ብሎ ያለ ፋኖ እማ የአገር ስትወረር ማየት አልችልም፣ አገር ስትኖር ነው እናት የምትኖረው ብሎ ስለኝ መርቄ ነው ልጄን ለአገር ሆ ብሎ ሲወጡ ሸኝቻቸው ተመለሱ። ሆ ብሎ ሲወጡ ፎቶ የተነሱት ራሱ አለ ለምስክርነት አገር ናትና እኔም ታግያ ቃለሁ እኔም ከትግል ጋር ኖራለሁ። ዛሬ ላይ ግን ሞትን እንኳን ለመስማት ደውጄ ልጄን ስልክ ላይ ስደውል ከመከላከያ ሳልሰማ የልጄ ሞት ከፋኖ ነው የሰማሁት።
ይሁን ለሀገር ነው የተሰዋው ጀግና ስለሆነ ነው ልጄ የተሰዋው ብዬ እናት ነኝና አልቅሼ መጥቼ መዘጋት ስጠይቅ የምናውቀው ነገር የለም። ሄጃለሁ ያልሄድኩበት ቦታ የለም። ልጅም ፍለጋ ልጅ ነውና ማለት ነው። ሲመጣልኝ ግን እዚህ ስመጣ አልመጣም፣ ስጠይቅ አልመጣም ሲባል ተንከራተትን። ልጄ ድምፁ የሰማው ቢሰዋ ነው። ቢሰዋው መርቄ የሸኘሁት ልጄ ነው። ልሂድ ብሎ ሲለኝ ሸኝቼዋለሁ። ለሀገር ነው የሸኘው። ሆ ብሎ ሲወጡ ነበርኩ ባጠገባቸው ብዬ ስለው ትታሰሪያለሽ ልጅ ብለሽ መጥተሽ ስትጠይቅ ብሎኝ ያለኝ ሰው በአመት ከ3 ወሩ ግን እዚህ ተቀምጦ በ3 ወር መጥቶ እዚህ ወረቀት ተቀምጦ በአመት ከ3 ወሩ የልጄ ታዘዘ። ወደ ቀጣዩ ዘገባችን አልፋለሁ። በቀጥታ ወደ አማራ ክልል የጦር ግንባር መረጃዎች እናልፋለን። የምኒልክ ዕዝ አሃዶች አንድ ሻለቃ የብልጽግና ኃይልን የደመሰሱበትና በርካታ እግረኛ ሰራዊት እንዲሁም ሞርተር የቡድንና በርካታ የነፍስ ወከፍ መሳሪያዎችን የማረኩበት ድል ተጎናጸፉ። ምኒልክ ዕዝ 104ኛ ኮርና 101ኛ ኮር በቅንጅት የስርዓቱን ወንበር ጠባቂ ሰራዊት በደቡብ ወሎ ዞን አምባሰል ወረዳ በ011 ቀበሌ ልዩ ቦታው ዳቀና ድብል በተባለ ስፍራ የብልጽግናን አንድ ሻለቃ ኃይል ሙሉ በሙሉ በመደምሰስ ታላቅ ድል ተቀዳጅተዋል። የአገዛዙ ዙፋን ጠባቂ ሰራዊት በደቡብ ወሎ ዞን አምባሰል ወረዳ ልዩ ቦታው ዳቀና ድብሌ እየተባለ በሚጠራ ስፍራ በትላንትናው ዕለት ከ101ኛ ኮር 35ኛ ክፍለ ጦርና ከ104ኛ ኮር 24ኛ ክፍለ ጦር እንዲሁም 23ኛ ክፍለ ጦር የብልጽግናን ሰራዊት በማክሰል በመደምሰስና የቡድንና የነፍስ ወከፍ መሳሪያዎችን በመማረክ ታላቅ ድል ተጎናጽፈዋል። በዚህ አውደ ውጊያ ከተማረኩት የቡድን መሳሪያዎች መካከል አንድ ሞርተር ከነተተኳሹም 2 ብሬንና 1 ስናይፐር እንዲሁም አንድ መኪና ሙሉ የብልጽግና ሬሽን በፋኖ እጅ የገባ ሲሆን ቁጥሩ በውል ያልታወቀ ክላሽንኮፍም ገቢ መደረጉም ነው የተረጋገጠው። የአምባሰል ተራሮች ዛሬም እንደ ትላንቱም የብልጽግናን አገዛዝ ዙፋን አስጠባቂ ሰራዊት መቀበሪያ ሆነው ቀጥለዋል ሲሉም የዓይን እማኞች ከቦታው የተመለከቱትን አስታውቀዋል። ጀብደኛው ምኒልክ ዕዝ ከ2 ቀናት በላይ በፈጀ አውደ ውጊያም በርካታ የብልጽግና ኃይልን የደመሰሰ ሲሆን የምኒልክ ዕዝ አሃድ የሆኑት 104ኛና 101ኛ ኮር በአገዛዙ ቅጥረኛ ሰራዊት ላይ በቅንጅት በአምባሰል ሰንሰለታማ ተራሮች እጅን ከአፍ የሚያስጭን ገድልም ፈጽመዋል። ከግንቦት 1 2018 ዓ.ም ጀምሮ በጀመረው አውደ ውጊያም የ101ኛ ኮር 33ኛ ክፍለ ጦር 104ኛ ኮር 24ኛ ክፍለ ጦርና 23ኛ ክፍለ ጦር የብልጽግና ኃይልን ሞትና ቁስለኛና ምርኮ በምርኮ አድርገውታል። በውጊያው የብልጽግና ኃይል 104ኛ ኮር 36ኛ ክፍለ ጦር 5ኛ ሬጂመንት 3ኛና 4ኛ ሻምበል እንዲሁም የክፍለ ጦሩ ቃኝ ሙሉ በሙሉም ተደምስሰዋል። በዚህ ታሪካዊ ተጋድሎ በርካታ የቡድን መሳሪያዎች ሞርተርን ጨምሮ መማረካቸውም በምስል ተደግፎ ለሚዲያችን ደርሷል። ከተማረኩት መሳሪያዎች መካከል አንድ ሞርተር 82 ከነተተኳሹ 4 ብሬን 2 ስናይፐር እስካሁን ተቆጥሮ ያላለቀ ነገር ግን እስካሁን በተቆጠረው ብቻ ከ80 በላይ ነፍስ ወከፍ ክላሽንኮቮች ከ5000 በላይ የክላሽ ተተኳሽ 2500 የድሽቃ ተተኳሽ እንዲሁም አንድ መኪና ሙሉ የብልጽግና ሬሽንም በፋኖ ኃይሎች ገቢ ተደርጓል። እዚሁ ወሎ ላይ ስንቆይ ሌላ የውጊያ መረጃ ይዘናል። አሁንም ተደገመ። ቦምብ እንደ ዳቦም አጎረሳቸው። ጊራና ላይ ከዚህ ቀደም የውስጥ አርበኛ የነበረና በፋኖ ልዩ ተልዕኮ የተሰጠው አንድ ሚሊሻ አባል ሌሎች ሚሊሻዎችን በተሰበሰቡበት ቦታ የቦምብ ጥቃት በመፈጸም ከ15 በላይ የሚሆኑትን ሞትና ቁስለኛ በማድረግ በድል ታጅቦም ወደ ፋኖ ክፍለ ጦሩ መቀላቀሉ ተሰማ። በተመሳሳይ ይኸው ጀብደኛው ምኒልክ ዕዝ ባቀነባበረው ረቂቅ ወታደራዊ ስልት 2 አርበኞች እጅ ሰጠን በሚል ልዩ ተልዕኮም ወደ ብልጽግና ሰፈር በመዝለቅ የባንዳን የቅጥረኛን ሚሊሻዎችን ስብስብ በቦምብ ሰዓት አጋይተው ያለምንም መስዋዕትነት ወደ አሃዳቸው ተመልሰዋል ሲል ምኒልክ ዕዝ አስታውቋል። ይህ የፋኖ ተአምራዊ የጦር ጥበብ የታየበት ልዩ ኦፕሬሽን የደህንነት መረቡ ጥንካሬን ያሳየ፣ በአንጻሩ ደግሞ የብልጽግና አገዛዝ የመዋቅር መፍረክረክን መበስበስን ያጋለጠ ነው ሲሉም የወታደራዊ ተንታኞች ተናግረዋል። ይህ በእንዲህ እንዳለ ከወሎ በመሻገር ወደ ጎጃም እንገባለን። ፋኖ በመሃል ባህር ዳርና በባህር ዳር መኮድ አቅራቢያም ሌሊቱን ጥቃት መፈጸሙ ተሰማ። የአረጋ ከበደ ካድሬዎች በተገደሉበት በዚህ ጥቃት
አረጋ ከበደ ሌሊቱን ወደ አዲስ አበባ መሸሻቸውም ተሰምቷል። ፋኖ በመሃል ባህር ዳር በውስጥ ሰርገው ገቦች እንዲሁም በመኮድ ካምፕ አቅራቢያ በሚገኝ ተጨማሪ የመከላከያ ካምፕ ላይ በተመሳሳይ ሰዓት በወሰዳቸው እርምጃዎች ከክልል ካቢኔ ካድሬ አንስቶ የመከላከያ ሰራዊቱ የሚጠቀምበት የአየር መቃወሚያ ዙ 23ን ማውደም ችሏል ሲሉ የቴዎድሮስ እዝ የመረጃ ምንጮቻችን ገልጸውልናል። ከምሽቱ 6 ሰዓት ጀምሮ በተጀመረው በዚህ የተቀናጀ ሁለት ኦፕሬሽን በመሃል ባህር ዳር ቦቴ ሰፈር ከሚገኘው የአረጋ ከበደ ካቢኔ መስፍን በላይነህ ቤት ላይ እዛው በባህር ዳር የሚገኙ የፋኖ ቃኞች 5 ጊዜ ግቢ ውስጥ ቦምብ የወረወሩ ሲሆን በዚህ የቦምብ ጥቃት መስፍን በላይነህን ጨምሮ በግቢ ውስጥ የነበሩ ሹፌርና ጠባቂ ሕይወታቸው ያለፈ ሲሆን ሚስት ትዕግስት ቀላል ቁስለኛ መሆኗም ተነግሯል። ከዚህ ጥቃት በኋላ ቦቴ ሰፈር በአገዛዙ ወታደሮች የተጥለቀለቀ ሲሆን ቤት ለቤት ፍተሻ ላይ መሆናቸውም ተረጋግጧል። በሌላ በኩል በባህር ዳር ዙሪያ ከመኮድ አቅራቢያም በተመሳሳይ በተፈጸመ ከባድ ጥቃት ፋኖ የአገዛዙን ወታደሮች የሌሊት አሰሳ እያደረጉ ባሉበት በሰነዘረባቸው መብረቃዊ የሞርተርና አርፒጂ ጥቃት በርካታ ወታደሮችን በቁጥር ያልታወቁ የደመሰሰ ሲሆን አገዛዙ ከባድ መሳሪያ የአየር መቃወሚያ ዙ 23ን በጥቃቱ በአርፒጂ እና ሞርተር ከነተጫነበት ኦራል ተደብድቧል ነው የተባለው። ሁለቱንም ኦፕሬሽን በአጭር ደቂቃ የፈጸሙት የቴዎድሮስ እዝ ኮማንዶዎች ተጨማሪ የአገዛዙ ወታደር ከመድረሱ በፊት ጥቃታቸውን ፈጽመው ከቦታቸው መሰወራቸውንም ቴዎድሮስ እዝ አስታውቋል። ከጦር ግንባር መረጃዎቻችን ስንወጣ የህዝቡን ምሬት እናስደምጣችኋለን። ከተማዋ ስታጌጥ እኛ ግን በጨለማ ውስጥ ነን ሲሉ በአዲስ አበባ የኮሪደር ልማት ሳቢያ የተፈናቀሉ 4000 የሚጠጉ አባወራዎች የፍትህ ያለ አቤቱታ አሰሙ። በአዲስ አበባ ከተማ አስተዳደር እየተካሄደ ባለው የኮሪደርና የወንዝ ዳርቻ ልማት ፕሮጀክቶች ምክንያት ከነባር ይዞታዎቻቸው የተነሱ በሺዎች የሚቆጠሩ ዜጎች ተገቢው የካሳ ክፍያ ሳይፈጸምላቸውና መሰረተ ልማት በሌለበት አካባቢ እንዲሰፍሩ መደረጋቸውን በመጥቀስ ብርቱ ቅሬታቸውን እያሰሙ ይገኛሉ። ቅሬታ አቅራቢዎቹ ቁጥራቸው ከ3800 እስከ 4000 የሚገመት አባወራዎች በ2017 ዓ.ም ህዳር ወር ላይ ለልማት በሚል ከቀያቸው ተነስተው በአራብሳ ቃጥላ ማርያም ጀርባ በሚገኝ ባዶ የእርሻ ቦታ ላይ እንዲሰፍሩ መደረጋቸውንም ለሚዲያችን አስረድተዋል። ይህ ሰፊ ቁጥር ያለው ተፈናቃይ ማህበረሰብ እንደሚገልጸው የሰፈሩበት አካባቢም ውሃ፣ መብራትና መንገድ የመሳሰሉ መሰረታዊ አገልግሎቶች የማይገኙበት በመሆኑ ህይወታቸው ለከፋ አደጋም መጋለጡንም አስረድተዋል። ከተሰጣቸው አነስተኛ የካሳ ክፍያ ላይም በወቅቱ ለተለያዩ ጉዳዮች በሚል ቅናሽ ተደርጎ እንደተሰጣቸውና ያገኙትንም ጥሪት ለቤት ኪራይና ለዕለት ጉርስ በማዋል አሁን ላይ ቤት ለመስራት ቀርቶ ለዕለት ምግብ የሚሆን አቅም እንዳጡም በምሬት ይናገራሉ። በአዲስ አበባ እየተከናወነ ያለው የኮሪደር ልማት ፕሮጀክቶች ከተማዋን ለነዋሪዎቹ ምቹና ውብ ለማድረግ ያለመ እንደሆነ በመንግስት በኩል ቢገለጽም በሌላ በኩል ግን እንዲህ መሰል ግዙፍ ፕሮጀክቶች ዝቅተኛ ገቢ ያላቸውን ነዋሪዎች ከከተማዋ ማዕከል በማፈናቀል ወደ ዳርቻዎች የሚገፉም መሆናቸውን በዘርፉ ባለሙያዎች ዘንድ ስጋትን ሲፈጥርም ቆይቷል። በተለይም ተፈናቃዮች ከማህበራዊ ትስስራቸውና ከስራ ቦታቸው መራቃቸው እንዲሁም በቂ የካሳ ክፍያና የመልሶ መቋቋም ስራ አለመከናወኑ በዜጎች ኑሮ ላይ የሚያሳድረው ጫና ከፍተኛ መሆኑም ይነገራል። የአሁኑ ቅሬታ አቅራቢዎች እንደሚሉት ጉዳዩን በግልም ሆነ በኮሚቴ በኩል በሚመለከታቸው የመንግስት አካላት ለማመልከት ቢሞክሩም ተገቢውን ምላሽ ከማግኘት ይልቅ ማስፈራሪያ እንደሚደርሳቸውና የቅሬታ ሰሚ ኮሚቴዎች የህዝቡን ድምፅ ለመስማት ፈቃደኛ እንዳልሆኑም ገልጸዋል። ከተማዋ በእኛ መስዋዕትነት በመብራትና በአረንጓዴ ተክል ብታጌጥም የኛ ህይወት ግን ጨልሟል የሚሉት እነዚህ ዜጎች የሚመለከታቸው የመንግስት አካላት የገቡትን ቃል እንዲያከብሩ ቀሪ ካሳ ክፍያዎች የሚፈጸምበትና በሰፈሩበት አካባቢ መሰረተ ልማት የሚገባበትን ግልጽ የጊዜ ሰሌዳ በአስቸኳይ እንዲያሳውቋቸውም ጠይቀዋል። ሚዲያችን ይህንን የዜጎች ሮሮ በማድመጥና በመከታተል ጉዳዩን ለሚመለከተው የመንግስት አካል በማድረስ በኩል የጋዜጠኝነት ኃላፊነቱን መወጣቱንም ይቀጥላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ እያመሰገንን ለሰዓቱ ያዝንላችሁ ዘገባዎች እነዚህን ይመስላሉ። በቀጣይ በሌሎች ዘገባዎች እስከምናገኛችሁ ድረስ ቸር ያሰማን።